መጀመሪያ ኔክስት ትራከር ስትከፍቺው ይህንን ፔጅ ይመጣል። ከዛ ይሄኛው ኮንቲኒቲ ያለሽ ነጋዴ መሆን ቀላል አይደለም። ረጃጅም ድርጅቶቹ ሂሳብ ማድረግ ትችላለሽ ማለት ነው። አንቺ መጀመሪያ አካውንት እየከፈትሽ ስለሆነ አካውንት ይፍጠሩ የሚል ፔጅ ትሄጃለሽ። ይሄኛው ስለኛ እየተሰሙ ለእኛ ኢንፎርሜሽን ለመሰብሰብ ለሚጠቅመን እንጂ ለአንቺ ምንም አይጠቅምሽም። ከፈለግሽ ከቲክቶክ ካየሽ ከቲክቶክ ከሌላ ከመጣሽ ከሌላ ካምፓኒ የሚለውን የባለቤቱ ስም የአንቺ ስም የባለቤት የማንድሮል ከዛ ስልክ ቁጥር የሚለውን 0989813039 ኢትዮ ቴሌኮም ስልክ ቁጥር መሆን አለበት እዚህ ጋር ማለት ነው። መጀመሪያ ወደ ኔክስት ትራከር አካውንትን ከፍተሽ ስትገቢ ይሄኛው ፔጅ ታገኘዋለሽ። ይሄኛው ሆም ፔጅ ይባላል። ወይም ደግሞ የመጀመሪያ መነሻ ፔጅ ሆኖ ስለ ድርጅት አጠቃላይ ኢንፎርሜሽን የሚነግርሽ ነው። እሺ ያለሽን አጠቃላይ ሀብት፣ በባንክ ያለሽን ንብረት፣ ብድሮችሽ ምናምን ኤቭሪቲንግ እዚህ ጋር የሚነግርሽ ነው። ይሄኛው በኋላ እንመጣዋለን። መጀመሪያ አካውንት ከከፈትሽ በኋላ ማድረግ ያለብሽ ቅድም መጋዘን አዳርግሽ አይደለ? ወይም ሱቅ ካለሽ ወይም መጋዘን አዳርግሽ አይደለ? ሁለተኛ ሶስተኛ ካለሽም እዚህ ጋር ገብተሽ እንደገና ሌላ አድ ማድረግ ትችላለሽ ማለት ነው። ሁለት ብራንች ካለሽ ወይም ደግሞ አንድ ብራንች ሆኖ ሌላ መጋዘን ካለሽ ምናምን እዚህ ጋር ገብተሽ አድ ታደርጊዋለሽ ማለት ነው። እንደዚህ አድርገሽ ጽፈሽ አድ ታደርጊያለሽ እዚህ ጋር ማለት ነው። ይሄኛው አድ ካደረግሽ በኋላ ከዛ በመቀጠል ሌሎች አካውንቶች ካሉ እነዚህ የባንክ አካውንቶችን እዚህ ጋር መጥተሽ አድ ታደርጊያለሽ ማለት ነው። ይሄኛው ይላኩ ሳይሆን ይሄኛው አድ አካውንት የሚለው ማለት ነው። ከዛ በመቀጠል ለምሳሌ ካሽ ካለሽም ካሽም ልክ እንደ አካውንት ስለምንይዘው በካሽ የምትቀበይ ከሆነ ልክ እንደ አካውንት ስለምንይዘው እዚህ ጋር ካሽ የሚቀበል ሰው አዜ ካሸር ካለሽም አዜ ካሸር አንቺ ራስሽ ከሆንሽ ደግሞ የራስሽ መጻፍ ትችያለሽ ማለት ነው። የሂሳብ ቁጥር ስለሌለው ይሄኛው ጀስት ብለሽ ኢምፒት ማድረግ ትችላለሽ። ባንክ የሚለው ይሄኛው ካሽ ታደርጊውና ከዛ ቅርንጫፍ ይሄኛው መዝለል ትችላለሽ። አሁን ከረንት እጅሽ ላይ ያለው ካሽ ለምሳሌ ዛሬ ከመዘገብሽው እስካሁን ሰዓት ስንት ካሽ አለሽ የሚለው እዚህ ጋር መመዝገብ አለብሽ። በኋላ ኤዲት ማድረግ ስለማች የባንክ አካውንቱን ማለት ነው። 15,000 በእጅሽ ካለ 15,000 ትይዥና ይሄኛው አለሽ ማለት ነው። ባንኮች መጀመሪያ ሴቭ አድረግሽ አይደለ? በመቀጠል ቀጣይ ማድረግ ያለብሽ እቃዎችን ሴቭ ማድረግ ነው። እቃዎችን ወይም ደግሞ እጅሽ ውስጥ ያሉ ንብረቶችን ሴቭ ታደርጊያለሽ፣ ትመዘግቢያለሽ። መጀመሪያ ምስሎችን ትጨምሪያለሽ። ለምሳሌ ይሄኛው የእቃ መለኪያ አይነት በምንድን ነው የሚለካው? በፍሬ ነው በኪሎግራም ነው በምንድን ነው የሚለካው? ለምሳሌ ጎማ ስለሆነ ይሄኛው በፍሬ ያለ የምትለኩት በፍሬ ትይዋለሽ። ይሄኛው ማለት የተገዛበትን ዋጋ አሁን ከረንት የተገዛበትን ዋጋ ይሄኛው መኪና የተገዛበትን ዋጋ ስንት ነው? ይሄ መኪና ጎማ ይሄኛው ትክክለኛ ዋጋ መሙላት አለብሽ። በኋላ ላይ የድርጅትሽን አጠቃላይ ሀብት ምናምን ካልኩሌት የሚደረገው በዚህ የተነሳ ስለሆነ ይሄኛው ትክክለኛ መሙላት አለብሽ። ለምሳሌ ይሄኛው 15,000 ከገዛሽው 15,000 መሸጫ ዋጋ ይሄኛው መቀየር ትችያለሽ። በኋላ እንደየገበያው ዛሬ ገበያ ከቀነሰ ቀንስ መስጠት ትችያለሽ፣ ነገ ከጨመረው ጨምረሽ መስጠት ትችያለሽ ማለት ነው። አንቺ ከሌለሽ ሌሎች የሽያጭ ሰራተኞች ካሉ ለእነሱ እንደ ሂንት እንዲሆናቸው ነው። ለምሳሌ 18,000 የምትሰጪው ከሆነ 18,000 እና ቀጣይ ከዛ እጅሽ ላይ ያለው ይሄኛው ንብረት ለምሳሌ በታውን ስኩዌር ሞል ስንት አለ? 15 ካለ ብዛት ከዛ በቦሌ ካለሽም ጨምራለሽ፣ ከሌለሽ ዝም ብለሽ ትችያለሽ። ግን ለምሳሌ 50 ይኖራል በቦሌ ደግሞ ጨምር ቀጣይ ከዛ እነዚህኞቹ ምድብ፣ ክብደት፣ የብራንድ ስም መግለጫ ምናምን እንደገና የሚታዘዝበት ብዛት ማለት ስንት ሲቀርሽ ነው ኖቲፊኬሽን እንዲልክልሽ የምትፈልጊው? ለምሳሌ 10፣ 15 ስንት ሲቀር ነው ኖቲፊኬሽን እንዲልክልሽ የምትፈልጊው የሚለው እና አለመሙላትም ትችያለሽ፣ መሙላትም ትችያለሽ። ስለዚህ ማለት ይሄኛው ጨርስ እንለዋለን። የመኪና ጎማ ተብሎ እዚህ ጋር አለልሽ ማለት ነው። ሁለቱን አድርግሽ አይደለ? አካውንትም ጨመርሽ፣ እቃዎችም ጨመርሽ። ከዛ ይሄኛው ሴትአፕ ለማድረግ ወይም ደግሞ ይሄኛው ለመጠቀም አንድ የሚቀርሽ ነገር አለ። ሰራተኞች ካሉሽ እዚህ ጋር ሚናዎች የሚለው መተሽ መጀመሪያ ምን አይነት ሰራተኞች እንዳሉ የሽያጭ ናቸው፣ ፋይናንስ ናቸው፣ ግዢ ናቸው፣ ምን አይነት ሰራተኞች እንደሆኑ መጀመሪያ እዚህ ጋር ሴቭ ታደርጊያለሽ። ሴቭ ስታደርጊ ይሄኛው አድ ሮል ትይዩና ሮል ማለት ያንን ሰራተኛ ምን ነገር ነው መጠቀም የሚችለው። ለምሳሌ ሽያጭ ከሆነ ምንድን ነው የሽያጭ ብቻ ነው የሚመለከተው? እቃዎች ይመለከተዋል፣
አካውንት ይመለከተዋል፣ ምን ምንድን ነው የሚመለከተው የሚለውን ከዚህ ጋር ሰሌክት አድርገን። ሽያጭስ ሁሉም ነው የሚያዩ ሽያጭ። ለምሳሌ ሁሉም ማለት መፍጠር ይችላሉ ወይ ማየት ይችላሉ፣ ሽያጮችን ድሊት ማድረግ ይችላሉ ወይ አፕዴት ማድረግ ይችላሉ ወይ፣ ፕሮፊትስ እዛ ሽያጭ ውስጥ ያለው ፕሮፊትስ ማየት ይችላሉ ወይ። እነዚህ ሁሉ ነገሮች የሚያይ ከሆነ ኦል ስትይ ሁሉም ነገር ያያል። ግን ለምሳሌ ይሄኛው ሰውዬ ጀስት ሽያጭ ክሬት ማድረግ ብቻ ወይም ደግሞ መመዝገብ ብቻ ከሆነ ስራ ክሬት ብቻ ትይዋለች ማለት ነው። ቪው ደግሞ ጀስት ማየትን ብቻ የተሸጡትን ነገሮች ማየትን ብቻ ከሆነ ቪው ትይዋለች። ድሊት ማለት ደግሞ ጀስት የተሸጡትን ድሊት ማድረግ የሚችል ብቻ ከሆነ ድሊት፣ አፕዴት ማድረግ ደግሞ ክሬትም አድርገው እንደገናም ኤዲት ማድረግ የሚችል ከሆነ ደግሞ አፕዴት ትይዋለች። ፕሮፊት ማየት ከፈለገም ዘጋ ፕሮፊት ትይዋለች ማለት ነው። ሶ ሽያጭ ያያል። ከዛ እቃዎችም ማለት ስንት እንደቀሩ ስንት እንዳሉ ምናምን ማየት ከፈለግሽ እዚህ ጋር እቃዎች የሚለው ጨምሪበታለሽ። ብቻ እነዚህኞቹ ከእነሱ አንዱ መርጠሽ ለዛ ሰውዬ ያስፈልጓል ብለሽ ብታስቢው ሴት ታደርጊዋለሽ። መዝግብ ትዩና ሰው እዚህ ጋር ሰራተኞች መጥተሽ ሰራተኛ ስትጨምሪ ለምሳሌ የሰራተኞች ማን ነው የሚለውን ለምሳሌ አበበ ከሆነ አበበ፣ ከዛ የእሱ ስልክ ቁጥር ታስገቢያለሽ 0989813038 ከዛ ይለፍቃል። ለሱ ፓስዋርድ የሚሆንበት መጀመሪያ ሎጊን እንደምናደርገው ለሱ ፓስዋርድ የሚሆንበት ታስገቢያለሽ። የዚህ ሰራተኛ ሚና ምንድን ነው? ሽያጭ፣ ግዢ ምናምን ከጨመርሽ እዚህ ጋር ታስገቢያለሽ። ሽያጭ ቲዩና መዝግብ ስትዩ እዚህ ጋር 09893038 ማለት ነው። ይሄኛው አበበ በራሱ ስልክ 0989813038 ከዛ ፓስዋርድ ያስገባንለትን 1 2 ብለን ሽያጭ እንትን ስላደረግን ሽያጭና እቃዎች ብቻ አይደል ሴቭ ያደረግንለት ለሰውየው እንዳይ ሽያጭና እቃዎችን ብቻ የሚለውን እዚህ ጋር እናስገባለን። ሌላ ነገር ምንም ነገር አያይም ማለት ነው። እዚህ ጋር ገብቶ እቃዎችም አድ ማድረግ ይችላል። ኦር ስላልነው ሽያጭም እዚህ ጋር ገብቶ አድ ማድረግ ይችላል። ኦር ስላልነው ለዚህኛው ማለት ነው። ለሰራተኛችን በዚህኛው አድርገን ሴት ማድረግ እንችላለን ማለት ነው። አሁን ኦልሞስት ሴት አድርገሽ ጨርሰሻል ማለት ነው። አሁን አካውንት ሴት አድርገሻል፣ መጠቀም ትችላለሽ።